ተቀጥላ በተለይም እኛ የምናውቀውና በብዛት በኢትዮጵያ ውስጥ የሚበቅለው ቅጠሉ ሰፋፊ የሆነና አረንጓዴ የራሱን ምግብ የሚያዘጋጅ ነገር ግን ውሃና ምግብ ለማግኘት ብቻ ከሌሎች እጽዋት ላይ የሚበቅለው ሳይንሳዊ ስያሜው ፕሮዳንድሮን ሊዮካርፐን ይባላል። ፕሮዳንድሮን ሊዮካርፐን ይባላል ማለት ነው። ይሄ የተቀጥላ አይነት እንግዲህ መገኛው በማዕከላዊ አሜሪካ ቢሆንም በአፍሪካ ሀገሮችና በአፍሪካ ሀሩራማ ደኖች ውስጥ ይገኛል። በኢትዮጵያም እንግዲህ በበርካታ ደኖች ውስጥ የምናገኘው ነው። ተቀጥላ ለመድኃኒትነት የሚያገለግል ሲሆን አገልግሎቱ እንደሚቀጠልበት እጽዋት ይወሰናል። እንግዲህ የሚያድነው በሽታም አይነት፣ የመድኃኒቱ ጥንካሬ፣ የውህዱ አይነት በሚቀጠልበት እጽዋት ምክንያቱም በተለያየ እጽዋት ላይ ነው። በዋንዛ፣ በአባሎ፣ በቀረጥ እንደዚሁም ደግሞ በፊግ በምንላቸው በዋርካና በተለያዩ ቅጠላቸው ሰፋፊ በሆኑ ዛፎች ላይ የሚበቅል ነው። እንግዲህ የሚበቅለውም ያው ምግብንና ውሃ ለማግኘት እንጂ የራሱን ምግብ የሚያዘጋጅ ነው። ስለዚህ ብዙ ጊዜ ተቀጥላ የአካባቢውን የደኑን ደህንነት፣ ለምነት የሚያመላክት ቢሆንም ከመድኃኒትነት ውጭ ለሌላ ነገር ብዙም ጥቅም ላይ ሲውል አይታይም። የመድኃኒትነት ጠቀሜታው ግን በጣም በርካታ ነው። ያው በጥናት ውህዶቹን ለይቶ በአዋቂና በሕክምና ሰዎች መድኃኒቱን ማዘዝ ቢያስፈልግም በቀጥታ ልንጠቀምባቸው የምንችላቸው መንገዶች አሉ። ብዙም ይህንን ያክል መርዛማም ስላልሆነ የጎንዮሽ ጉዳቱም ቀለል ያለ ነው። ነገር ግን መጠኑንና ጊዜውን ለመወሰን እንደገና ደግሞ መድኃኒቶች ሲወሰዱ ብዙ ጊዜ እንደ በሽተኛው የበሽታ ደረጃ እና ያለበት የጤናና ተጓዳኝ ችግሮችን ሁሉ መታየት ስላለባቸው ነው። እንግዲህ የሕክምና ሰዎችንና የአዋቂዎችን ማማከርና ከነሱ ትዕዛዝ ማግኘት የሚያስፈልገው። ለምሳሌ ለደም ግፊትና ለስኳር እንደዚሁም ደግሞ የአጥንት መሰባበርንና የሰውነት ድካምን ለመቀነስና ለማዳን እንደ ሻይ ቅጠሉን እንደ ሻይ በመጠጣት እንግዲህ በተወሰነ ጊዜ እስከ 3 እስከ 7 ቀን እንደ ሻይ በመጠጣት ደም ግፊት ከስኳር እንደዚሁም ደግሞ ድክምክም ካለ የአጥንት እና ሰውነት መዳን ይቻላል ማለት ነው። እንደዚሁም ደግሞ ለአባለዘር በሽታ እንዳለ ቅጠሉን አፍልቶ በሻይ መልክ በመጠጣት እንደዚሁ ለአባላዘር በሽታ በተለይም ለቂጥኝ፣ የውርጭ፣ የሳል፣ የማንቀጥቀጥ እና አልሰር የሆኑ በሽታዎችን ሳይቀር የጉበት እና የኩላሊት በሽታዎችን ሳይቀር ማዳን ይችላል። ለሚጥል በሽታ፣ ለመካንነት፣ ለደም ቧንቧ የሰውነትን ጤንነት በአጠቃላይ ለማሻሻል እንግዲህ የተቀጥላ ሻይ በጣም ፍቱን ነው ማለት ነው። ለጉበትና ለኩላሊት ኢንፌክሽንም እንደዚሁ፣ ለአእምሮ ህመም ሕክምና፣ ለሚጥል በሽታ እርኩስ መንፈስንም ያስወግዳል ተብሎ ይታሰባል። ለሳምባና ለመተንፈሻ አካላት በሽታዎችንም ለመከላከል የሚችሉ በርካታ ውህዶች ያሉበት ነው። ስለዚህ የመድኃኒትነት ባህሪው እንደገለጽኳችሁ በእጽዋቶቹ አይነት የሚለያይ ስለሆነ ይህንን ተቀጥላ ለመጠቀም የአዋቂዎችና የሕክምና ሰዎችን ወይንም ውህዶችን በደንብ ለይቶና መድኃኒቱን ቀምሞና በጊዜ ወስኖ መስጠት ይቻላል። ነገር ግን በአብዛኛው ከላይ የጠቀስኳቸው በባህላዊ መንገድ ግን እንደ ሻይ በመጠጣት አንዳንድ ጊዜ ከዝንጅብል ሻይ እንደዚሁም ከነጭ ሽንኩርት ጋር በማፍላት እንደገና ደግሞ ከሌሎች ቅመሞችም ለምሳሌ ከቀረፋ ጋርም በማፍላት እንደ አረንጓዴ ሻይ ከሚሰጠው ጥቅም ጋር ተመጣጣኝ የሆነ
ጥቅምና እንደገና ከላይ የጠቀስኳቸውን መድኃኒቶች በሽታዎች ለማዳንም ይረዳል ተቀጥላ። ስለዚህ ተቀጥላ በጣም ተፈላጊ ነው። ያው እንደ ዛፉ አይነት እንደሚለያይም ነግሬያቸዋለሁ። በአዋቂዎችና በሕክምና ሰዎችን በደንብ መረጋገጥ አለበት። በተለይም ተቀጥላን ደግሞ በምርምር እነዚህን በሽታዎች ለማዳን ብንጠቀምበትና በዘመናዊ በሳይንሳዊ ሕክምናውም ውስጥ በትክክል ብናካተው ለእነዚህ በሽታዎች ወደ ሀገር ውስጥ የሚወጡ ኬሚካሎች መድኃኒቶችን መቀነስ፣ እንደገና ደግሞ ከውጭ የሚመጡ መድኃኒቶች ያላቸውን የጎንዮሽ ችግር እንግዲህ የምንላቸው ያው ተረጋግጠው ወደ አገር ውስጥ ቢገቡ የቆይታ ጊዜያቸው ሊበላሽ ይችላል። ከአጠቃቀምም ችግር በተለያየ ምክንያት የዋጋቸውም መናር አስቸጋሪ ሊሆን ስለሚችል ከነዚህ በሽታዎች ለመዳን ከተቀጥላ መድኃኒቱ ቢቀመም ወሳኝ ነው። ምክንያቱም በተለይ እነዚህ የጠቀስኳቸው የሚጥል በሽታ፣ የኩላሊት በሽታ፣ የመተንፈሻ አካል በሽታ፣ የአጥንት፣ የስኳርና የግፊት በሽታ መድኃኒቶች በአሁኑ ሰዓት በከፍተኛ ደረጃ እየናሩ ነው የሚገኙት። ስለዚህ ንረታቸውንም እንደገና ደግሞ ኤክስፓየርድ ዴታቸውንም ደግሞ ከራሳችን ከታዳሽ እጽዋት አምርተን ብንጠቀም ጠቃሚ ነው እላለሁ። እንግዲህ እጽዋቱን ለማስተዋወቅ ለማሳየት በጣም ዝግጁ ነኝ። የሚገኙባቸውን ቦታዎችም በደንብ በሀገሪቱ የት አካባቢዎች እንደሚገኙ፣ በየትኛው ስርዓተ ምህዳር፣ በየትኛው ደን ምን አይነት እንደሆኑ እነዚህን ለይቶ በአይነት ለማቅረብ ደግሞ የሙያ ግዴታችን እንደ እጽዋት ሳይንስና እንደ ስነ ምህዳር ባለሙያ የበኩላችን አስተዋጽኦ እናደርጋለን። ስለዚህ የኬሚካል ምህንድና ሰዎች፣ የሕክምና ሰዎች፣ ባህላዊ ሐኪሞች ሁልጊዜ ዝግጁ መሆን አለባችሁ። ምክንያቱም አብዛኛዎቻችሁ እጽዋቶችን በመልክም ልታውቋቸው ትችላላችሁ፣ ግን በዝርያ በደንብ ለይቶ ከየትኛው ዝርያ የትኛው ውህድ እንደሚገኝ ለማረጋገጥ የሚቻለው መጀመሪያ እጽዋቱ በትክክል ሲታወቅ ስለሆነ ይሄንን እንግዲህ በግብዓትነት መጠቀሙ ተገቢ ነው እላለሁ። ነገር ግን ለሚከሰቱ በሽታዎች ደግሞ በቀላሉ ቀጥታ በመጠቀም ደግሞ ከበሽታ መፈወሱም ደግሞ ወሳኝ ነው።